ጠንቶብህ ያውቃል? ሌላ ሰው አንተ የምትፈልገውን ነገር ሲያገኝ በውስጡ የሚሰማህ ያ የማይመች ስሜት። ይህ ስሜት እንደ ሰው ልጅ እድሜ የቆየ ነው። እንዲያውም ከዚያም ይበልጣል። የዛሬው ታሪካችን የሚጀምረው ከኤደን ገነት በኋላ በነበረው የመጀመሪያ ቤተሰብና እስከዛሬ ድረስ የሚያስተጋባ ጭንቀት ነው። ይህ ወንድማማችነት፣ የመስዋዕትነትና ስለ ሰው ልጅ ደካማነት የሚናገር ግልጽ እውነት ነው። አዳምና ሔዋን ከኤደን ገነት ከተባረሩ በኋላ አዲስ ዓለም ገጠማቸው። የድካም፣ የትግል እናም ከገነት ውጭ ያለ መራራ እውነት የሰፈነበት ዓለም። ነገር ግን ብቻቸውን አልነበሩም። ወንድ ልጆች ነበሯቸው። ቃኤል የበኩር ልጅ ሲሆን አቤል ደግሞ ታናሹ ነበር። ቃኤል ምድርን በማረስ ከምድር ሲሳይ የሚወጣ ገበሬ ሆነ። አቤል በበኩሉ ደግሞ መንጎቹን የሚጠብቅና ወደ ግጦሽ የሚመራ እረኛ ሆነ። ሕይወታቸው የተለያየ፣ ጥሪያቸውም የተለያየ ቢሆንም ጎን ለጎን የሚኖሩ ወንድማማቾች ነበሩ። ጊዜ ያለፈ ሲሄድ ሁለቱም ወንድማማቾች ለእግዚአብሔር መስዋዕትነት ለማቅረብ ግዴታ ተሰማቸው። ይህ የእግዚአብሔርን አቅርቦት እውቅና ለመስጠት አክብሮታቸውንና ምስጋናቸውን ለመግለጽ ያደርጉት ነበር። ቃኤል ከምድር ፍሬ ከድካሙ ውጤት ጥቂቱን አመጣ። አቤል ግን ከመንጋው በኩራት መካከል የተመረጠውን ስብ አመጣ። እግዚአብሔርም ወደ አቤል ወደ መባው ተመለከተ፣ ወደ ቃኤልና ወደ መባው ግን አልተመለከተም። ይህ ስለ ብዛቱ ሳይሆን ከመባው በስተጀርባ ስላለው ልብ ነበር። አቤል ምርጡን ሰጣ። ይህም እውነተኛ የአምልኮ ተግባር ነበር። ቃኤል ግን የምናልባት በግዴታ ወይም ንጹሕ ባልሆነ ተነሳሽነት ሳይሰጥ አልቀረም። የቃኤል ምላሽ ፈጣንና ግልጽ ነበር። ፊቱ ጠቆረ፣ በውስጡም ማዕበል ተነሳ። በጣም ተቆጣ። ለምን አቤል ተመረጠ? ለምን እሱ አልተመረጠ? እግዚአብሔር የቃኤልን ጭንቀት አይቶ ተናገረ። ለምን ተቆጣ? ለምንስ ፊት ጠቆረ? መልካም ብታደርግ ፊትህ አይበራምን? መልካም ባታደርግ ግን ኃጢአት በደጅ ታደባለች፣ ፈቃዷም ወደ አንተ ነው፣ አንተ ግን በእርሷ ላይ ንገስባት አለ። ይህ መለኮታዊ ማስጠንቀቂያ ነበር። ቃኤል ምርጫ ነበር። ወይ ቁጣውን ተቆጣጥሮ ትክክለኛው ነገር ማድረግ ወይም ደግሞ ኃጢአት እንዲበላው መፍቀድ። ምንም እንኳን ማስጠንቀቂያ ቢሰጠውም ቃኤል በኃጢአቱ ላይ ሊነግስ አልቻለም። አንድ ቀን ቃኤል ወንድሙን አቤልን ወደ ሜዳ እንሄድ አለው። ሜዳ ላይ ሳሉ ቃኤል በወንድሙ በአቤል ላይ ተነሳና ገደለው። የመጀመሪያው ግድያ፣ በወንድማማቾች መካከል የተፈጸመ የመጀመሪያው ክህደት፣ ቅናትና ቁጥጥር ያልተደረገበት፣ ቁጣ ወደ አስከፊ መዘዝ ያመራበት፣ የሰው ልጅ ስብራት የታየበት ቅጽበት። ከዚያም እግዚአብሔር ቃኤልን እንዲህ አለው፣ ወንድምህ አቤል የት ነው? ቃኤልም ጥፋቱን ለመደበቅ እየሞከረ አላውቅም፣ የወንድሜ ጠባቂ ነኝን ብሎ መለሰለት። ነገር ግን እግዚአብሔር ያውቅ ነበር። የወንድሙ የደም ድምፅ ከምድር ወደ እግዚአብሔር ይጮህ ነበር። እንደ ቅጣትም ቃኤል ከምድር የተረገመ ሆነ። በምድር ላይ በኮብላላነትና ተቀበዥባዥ እንዲሆን ተፈረደበት። ማንም እንዳይገድለው ምልክት ተደረገበት። ካደረገው ድርጊት የተነሳ ለዘላለም ተለይቶ እንዲኖር ሆነ። የቃኤልና የአቤል ታሪክ ኃጢአት በአዳምና በሔዋን በኩል ብቻ ሳይሆን እኛም በምናደርገው ምርጫዎች ወደ ዓለም እንዴት እንደሚገባ የሚያሳይ ግልጽ ማሳሰቢያ ነው። ቅናት እንዴት ሊመረዝ እንደሚችል፣ ያልታረመ ቁጣ ወደ ጥፋት እንዴት እንደሚያመራና ገና በጥንት ዘመን እንኳን የሰው ልጅ ልብ ከጨለማ ጋር ይታገል እንደነበር ያሳየናል። ይህ ጥንታዊ አሳዛኝ ታሪክ ጥልቅ ትምህርት ይሰጠናል። ሁላችንም አስቸጋሪ ስሜቶችን ሲገጥሙን ምርጫ አለን። በኃጢአታችን ላይ የመንገስ፣ ቅናታችንና ቁጣችንን በአግባቡ መያዝ እንችላለን። ካልሆነ ግን እነሱ ይበሉናል። የቃኤልና የአቤል ታሪክ የእኛ ስብራት የሚያሳይ መስታወት ቢሆንም እግዚአብሔር እንደሚያይ፣ እንደሚያስጠነቅቅና በመጨረሻም እንድናሸንፍ መንገድ እንደሚያዘጋጅልን ያስታውሰናል። ይህ ታሪክ አስተማራችሁ ላይክ አድርጉ። በተጨማሪም ይህን ቻናል ሰብስክራይብ አድርጉ። እንዲሁም በአስተያየት መስጫ ላይ እናንተ በህይወታችሁ አስቸጋሪ ስሜቶችን እንዴት ትጓጣላችሁ የሚለውን አጋሩን። በቀጣይ በሌላ ታሪክ እንመለሳለን።